እግዚአብሔርን የሚፈራ ሲሆን ተገዙ፣ እግዚአብሔርን የማይፈራ ሲሆን አትገዙ የሚል ጽድቅን ፈጽም ዘንድ ይገባኛል። ሰሚሽን ጽድቅን ማድረግ ነው። ስለዚህ ሴቶች ሰሚት ስታደርጉ ጽድቅ እያደረጋችሁ እግዚአብሔር የሚከብርበትን ደስ የሚሰኝበትን ነገር እያደረጋችሁ ነው። ለምትበልጡት ለምትሻሉት ሰውዬ እናንተ በብዙ ነገር ለምትበልጡ ሰው ለሱ ሰው ኢየሱስ መጥቶ ዮሐንስ እግር ስር ጥምቀት ሥርዓቱን ሲፈጽም እግዚአብሔር ሰማይን ከፈተውና አናጋውና የምወደው ልጄ አለ። መንፈስ በርግብ አምሳል በላዩ ላይ ወረደ፣ ሰማይ ተናወጠ፣ መንፈስ ቅዱስ ወረደበት፣ ድምፅ ወጣ። ምን ብሎ? የምወደው ልጄ እሱ ነው። እሱ ምን አድርጉት? ስሙት። በቃ ጤናማ ሚስት የምትባለው ባሏን የምትወድ፣ ልጆቿን የምትወድ፣ ራሷን የምትገዛ፣ ንጹህ በቤት የምትሰራ፣ ቤቷን የምታስተዳድር፣ ቤቷን የምትጠብቅ የሚስት ድርሻ። ሚስት ደግሞ ይሄ ሰውዬ ያለ የራሱ የተሰጠው ሚስት ደግሞ ለባሏ መገዛት። የሚስት ድርሻ ምንድነው? መገዛት። ውስብስብ ነው። አይ ለዚህማ አልገዛም አትቺ። መገዛት ትችያለሽ እያልኩሽ አይደለም፣ መገዛት ግዴታሽ ነው እያልኩ። ሰሚት ታደርጊያለሽ። እንዴት? በቃ የተጻፈልሽ እሱ ስለሆነ። አንድ ሴት ብላኛለች ድሮ፣ ፓስተር ቸሪ ኤፌሶን 5 የሚባለው ግን መጽሐፍ ቅዱስ ቢወጣ ደስ ይለኛል አለች። ምን ወሰለት? እኔ ባሌ እንዴት ለዚህ ነው የምገዛው አለች። ቀረፎ በትምህርት በልጠዋለሁ፣ በደሞዝ በልጠዋለሁ፣ በቁመት በልጠዋለሁ፣ በስንት ነገር በልጠዋለሁ። እሺ በጣም ስለምትበልጪ ሌላ ነገር አትሆኝም። በጣም ስትበልጪ ወንድ አትሆኝም፣ ሴት ነሽ። በጣም ስትበልጪ፣ በብዙ ነገር ስትበልጪ፣ የተሻለ ሁኔታ ውስጥ ስትገቢ ቤትሽ ውስጥ ሚስት ነሽ። ሚስት ከሆንሽ ደግሞ ስራሽ መገዛት። ለዚህ ቀድሞ ነበር እንጂ መጥኖ መደቆስ የሚለውን ጥቅስ እየዋጥሽ ጠዋትና ማታሱን እየዋጥሽ ሰሚት ማድረግ። ለዚህ ነው እኔ ወጣቶች ሊጋቡ ሲመጡ በደንብ ይሄን ሰውዬ ትገዢለታለሽ። አሁን የምርጫ ካርድ እጅሽ ላይ ነው ያለው፣ ከፈለግሽ መተው ትችያለሽ። አሁን ከገባሽ በኋላ ግን አልገዛም አይቻልም። የምትገዢለትን ሰው ሰሚት የምታረጊለትን ሰው ራስሽን የምትሰጪውን ሰው ዝቅ ብለሽ ትእዛዝ የምትቀበዩ ንጉስ መርጠሻል ወይ ብዬ ጠይቃለሁ። ንጉስ እኮ ነው የመረጣችሁት። የኔ ንጉስ ብለሽ የምትሾሚው ንጉስ ማለት ነው። አያችሁ፣ መንፈሳዊ ነገር በጣም ወሳኝ መሆኑ እዚህ ጋር ነው የምታው። ብዙ ሰው ዝም ብሎ ነው ተቧድኖ ገብቶ እየተቀቀለ ያለ። ገብቶ ይንፈቀፈቃል። መውጫው ቤት በኩል መውጫ የለውም። ቸርዬ ቤት ምንም ቀዳዳ የለም። እንደፋፍነዋለን ቀዳዳው ራሱ። አንዳንድ ስዶች የከፋፈቱትን እንደፋፍነዋል። ምንድነው ስራዋ? የሴት መገዛት። ለኔ ለዚህ ለማይረባ ሰውዬ ፓስተር ቸሪ የኔ እኮ በጣም ባለጌ ነው እኮ። አይገርምም? የኔ እኮ እግዚአብሔርን የማይፈራ ነው እኮ። አንደኛ ጴጥሮስ ምዕራፍ 3 ከ1 እስከ 7 በተለይ አሁን እንግዲህ ለሚወዱ ክርስትና ለገባቸው መንፈሳዊ ለሆኑ ብዙ ላይ ከብድ ይችል ይሆናል። ለነሱ ሰሚት ማድረግ፣ ለነሱ መገዛት፣ እነሱን ሪስፔክት ማድረግ፣ እነሱ የሚሉትን ትእዛዝ መቀበል፣ በእነሱ ሰሚት ማድረግ። ሰሚሽን እኮ ታውቃላችሁ፣ የመበላለጥ ጉዳይ ከሆነ እኮ ኢየሱስ ክርስቶስ እኮ ለዮሐንስ ሰሚት አድርጓል። ዮርዳኖስ መጥቶ ተጠመቀ። ዮሐንስ ስለሚበልጠው ነው። ሰሚሽን የመበላለጥ ጉዳይ አይደለም፣ የቅደም ተከተል ጉዳይ። ቀድሞ ነው የመጣው፣ 6 ወር ይቀድመዋል እንጂ መበላለጥ ኢየሱስን እንዴት ይበልጠዋል? ዮሐንስ ግን አይ እኔ ጫማህን ጠፍር ልፈታ አይገባኝም እያለው ነው። ሰሚት አድርጊ፣ ዝቅ በይ፣ ሪስፔክት አድርጊ ባልሽ። ስሚው። ባልን ማዋረድ፣ ባልን ማንቋሸሽ፣ ባልን ማጣጣል፣ ባልን መናቅ፣ ጌታ ኢየሱስን መናቅ ማለት ነው። ሊትራሊ መጽሐፍ ቅዱስ እንደዚህ ነው የሚያወራው። የትኛው ባል? የኔ ባል? ያንቺ ባል? የቱ? ይሄ ክፍታፉ? እሱ ባል። ገብቶኛል ካልሽኝ ክርስትና መጽሐፍ ቅዱስ የሚጠብቀው ካንቺ ኃላፊነትሽ መገዛት፣ ሰሚት ማድረግ፣ ዝቅ ማለት። ጉለት እንኳን ይሁን እበልጠዋለሁ ብለጭው ምን ነው ዝቅ። ዮሐንስ እግር ስር ኢየሱስ ወደቀ፣ ጠመቀ። ስሙት አለ እግዚአብሔር። ኢየሱስ እኮ የተሰማው ጋር ስላወጣ አይደለም። ኢየሱስ በጣም ስለሚያወራ አይደለም የተሰማው፣ አባቱ ስሙት ስላለ። ሰማይ ከፈተና ስሙት፣ የምወደው እሱ ነው አለ። ይኸውላችሁ ብዙ ሚስቶች ልጆቻችሁ እንዲሰሟችሁ ከፈለጋችሁ፣ ሌላ ጎረቤት ምናምን መሰማት ከፈለጋችሁ፣ መከበር ከፈለጋችሁ ሰሚት አድርጉ። ሰሚሽን ሰማይ ያስከፍታል። ሰሚሽን እንድትሰሙ ያደርጋችኋል። ልጆቻችሁ የማያከብሯችሁ ሚስቶች፣ ልጆቻችሁ የሚንቋችሁ የምትሉትን የማይሰሟችሁ ሚስቶች፣ እናንተ ሰዎች የእናንተ መደመጥ ያለው ለባሎቻችሁ መገዛት ጋር ነው። ለባሎቻችሁ ሰሚት ስታደርጉ ልጆቻችሁ ይሰሟችሁ። የልጆቻችሁ ጆሮን እግዚአብሔር ይከፍተዋል። ስሟት ልጄን ይላል። የዛን ጊዜ የምታወሩት ነገር አቅም ያገኛል። የምታወሩት ነገር ሰው ልብ ውስጥ ይገባል፣ ይደርሳል። ሰራተኞቻችሁ እንዲሰሟችሁ፣ ቤት የሚያገለግሏችሁ እንዲሰሟችሁ ከፈለጋችሁ ባሎቻችሁ ናቸው። ቤት ያሉ ሰራተኞቻችሁ አይሰሟችሁ፣ ልጆቻችሁ አይሰሟችሁ፣ ሌላ ሰው አይሰማችሁ፣ ወያላ ማንም አይሰማችሁ። የሚስት ድርሻ ምንድነው? ቸር መገዛት። አንደኛ ጴጥሮስ 3 ከ1 ቁጥር እንዲሁም እናንተ ሚስቶች ወይ እስቲ ሚስቶች ከባሎቻችሁ
አንዳንዱ ለትምህርት የማይታዘዙ ቢኖሩ ምን ማለት ነው? አሁን ቸሬ ለሚያወራው ነገር ምንም ቦታና ጆሮ የሌላቸው ቢሆኑ በፍርሃት ያለውን ንጹህ ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ምን አድርጉላቸው? ተገዙ። ስርዓት የሌለው ባል ያላት ከሆነች ስርዓት ለሌለው ባሏ ሌላ ስርዓት የሌላት ትልቅ ክርስቲያን ነኝ የምትል ባለጌ ሚስት ትሁን አይልም። ንጹህ ኑሯችሁን እንዲያዩ ያለ ትምህርት አንደኛ፣ ሁለተኛ፣ ሶስተኛ ሳይባሉ በእናንተ ሰሚሽንና አክብሮት ብቻ፣ በእናንተ ፍቅር ብቻ፣ በእናንተ መታዘዝ ብቻ፣ በእናንተ እሽታ ብቻ፣ በእናንተ ጨዋነት ብቻ በእናንተ ኑሮ እንዲገኙ ተገዙላቸው ነው የሚለው። ስለዚህ የሚስት ድርሻ ለባል ምን ማድረግ ነው? መገዛት። ለእናንተም ጠጉርን በመሸረብ ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጪ የሆነ ሽልማት አይሆንላችሁ። ውበትን ለመጠበቅ ብዙ ነገር ኢንቨስትመንት ውስጥ አትግቡ። ላላ በሉ ነው የሚለው። ስለ ክርስቲያን ሚስቶች ነው ማወራው፣ ስለ ገበያ ሴቶች አላልኩ። የገበያ ሴቶች ራሳቸው ላይ ኢንቨስትመንት ካላካሄዱ የሚሰማቸውም የሚያያቸውም ዋጋም የላቸው። ክርስቲያኖች ነው የሚለው መጽሐፍ ቅዱስ። ከእናንተ ጠጉር በመሸረብ ውድ ነገር በመታጠቅ ወርቅ በማድረግ ሌላ እንደው አላት ለመባል እናንተ እንደዚህ አትንደርደሩ። እናንተ እንደሱ አታድርጉ። በውጪ የሆነ ሽልማት አይሆንላችሁ። ምን ይሆንላችሁ? ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለው የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሆንላችሁ። ለእግዚአብሔር የተሸነፈ የልብ ሰው። ውስጣችሁ እውነተኛ ሀምብል ሆናችሁ በእግዚአብሔር ፊት የሚታይ ውስጠት ያላችሁ ጤናማ ሰዎች ሁኑ። ከእናንተ የሚጠበቀው በውጭ ያለ ሽልማት እንዲህ ለብሳለች እኮ፣ እንዲህ አጊጣለች እኮ፣ እንዲህ አድርጋለች እኮ፣ የገዛሽውን ወርቅ አላየችውም? በጣም ውድ እኮ ነው የለበሰችው። ያደረገችው ሂውማን ኢነር አላያችሁትም? በጣም ብዙ እኮ ነው የተከፈለ። እንደሱ ውስጥ አትግቡ። እናንተን ይሄ አይመጠናችሁም። እዛ ግርግር ውስጥ አትግቡ። በሱ አይሆንላችሁ። እናንተ የልብ ሰዎች ሁኑ። እንግዲህ ቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳን ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና ምንድን የተሸለሙት? እንዲሁ ሳራ ለአብርሃም ጌታ ብላ እየጠራችሁ ይላል። እስቲ ሚስቶች ዞር በሉና ጌታ ይበሉ። ታጠገባቸው ያለው አፈር አይገርም? አንዳንድ በስመ አብ ወልድ በኢየሱስ ክብር ለሚገባው ክብር ስጪ። እስቲ ድገሙና አንዴ ለጌታ ክብር ድገሙት። የኔ ጌታ በሉት። ሙቀት ለቀቅሽበት ባንዴ። ጌታ ብላ እየጠራችሁ ታዘዘች። እናንተም ከሚያስደነግጥ ነገር እንዳች እንኳን ሳትፈሩ መልካም ብታደርጉ ምኖቿ ናችሁ? ልጆቿ ናችሁ። ስለዚህ ምንድነው የሴቶች የሚስቶች ድርሻ በቤታቸው እስከተባለ መገዛት ነው። ስለዚህ አንድ ሴት ለምሳሌ ለማግባት ስታስብ የምታገባው ሰውዬን የምትገዛለት እንደ ጌታ ሪስፔክት የምታደርገው የምታከብረው ሰው መሆኑን እርግጠኛ መሆን አለባት። የምታዋርደው ጌታ የለም። ይሄንን ነው መጽሐፍ ቅዱስ የሚናገረው። ስለዚህ ለባሏ መገዛት የሚወድ ባል አለ እዛ ጋር፣ እሷ ደግሞ ለባሏ መገዛት። ስለዚህ ባሎች መገዛት ጤናማነት ነው። ቲቶ 2:4-5 ቁጥር ቆነጃጅት የእግዚአብሔር ቃል እንዳይሰደብ ባሎቻቸውን የሚወዱ ልጆቻቸውን የሚወዱ ራሳቸውን የሚገዙ ንጹሖች በቤት የሚሰሩ ለባሎቻቸው የሚታዘዙ እንዲሆኑ ይምከሯቸው። ጎበዞችም እንዲሁ ራሳቸውን እንዲገዙ ምከሯቸው ይላል። እኔ ምን እያረኩ ነው? የመከርኩ። ምን ብዬ ነው መክረው? የእግዚአብሔር ቃል ምን እንዳይል እንዳይሰደብ። ይሄ ገበያ ላይ ያሉ ሴቶች አይሆንም። ገበያ ላይ ያሉ ሚስቶች አይሰራም። ቤተ ክርስቲያን ጌታ ጋር አለው ለምትሉ ሚስቶች ነው የሚሰራው። ይሄንን ብትተላለፉ የእግዚአብሔር ቃል ይሰደባል። እንድትመከሩ ያዛል። ስለዚህ የሚስቶች ድርሻ ምንድነው ሲባል እዚህ ጋር ገዢ ያለ መገዛት፣ አፍቃሪ ያለ ለሱ ክብር መስጠት። ስለዚህ ስንቶቻችን በቤታችን ላይ ሮላችንን እየተወጣን ነው? እኔ በቤቴ ላይ ሮሌን እየተወጣው ነው ወይ? ኃላፊነቴን እየተወጣው ነው ወይ? ሚስቴን ክርስቶስ እኔን በወደደበት ፍቅር እየወደድኳት ነው ወይ? እሱ ብቻ አይደለም፣ ክርስቶስ እኔን የወደደበት ፍቅር አለ። እንደገና ደግሞ እኔ ደግሞ ሚስቴን የምወድባት የራሴ ፍቅር አለኝ። እሱን መስጠት ነው የሚገባው። ክርስቶስ የሰጠንን ለመስጠት እኔ ያለኝ የምለውን ደግሞ ለመስጠት ነው ትዳሬ ውስጥ የምገባው። ስለዚህ ይሄንን ስንቶች አድርጋችኋል? ይሄ መሰረታዊ የሆነ እውነት ነው። ስለዚህ የባል ድርሻ ይሄ ነው፣ የሚስት ድርሻ ይሄ። ስለዚህ ሚስቶች ምን ያህል ድርሻችንን ተወጥተናል፣ ባሎችም ምን ያህል ድርሻችንን ተወጥተናል የሚለውን ማሰብ በጣም አስፈላጊ ነው የሚሆነው። እግዚአብሔር ማስተዋል ይስጠን። ሮሎቻችንን ሳንወጣ ቤታችን ላይ አንዳችንን ብሌን ብናደርግ ብንካሰስ ትርጉም የለም። እንዲያድርጓል ክስ። በነገራችን ላይ እግዚአብሔር ምንም አይነት ክስ የባልና ሚስት ክስ እንደማይቀበል ታውቃላችሁ። ስለዚህ ፕሊስ ባካችሁ አንዱ ላይ ሬስ አይሁንበት፣ አንዱን ሸክም አይሁንበት። በጋራ መንቃት በጣም የሚያስፈልግበት ምክንያት ለዚህ፣ በጋራ ቁጭ ብሎ መማር የሚያስፈልግበት ምክንያት በዚህ። አንዳንድ ጊዜ አንዱ ይሰራል፣ አንዱ ይቆፍራል።
አንዱ ይለፋል። ለዚህ ነው አንድ ላይ አምልኩ ምለው ነው። አንድ ላይ አንድ ቦታ ቁጭ በሉ ምለው። አንድ ቤተክርስቲያን ይኑራችሁ ምለው። አንድ ቦታ ቁጭ በሉና አንዱን የእግዚአብሔር ቃል አንብቡት ምለው። አንድ ሰው ይኑራችሁ ምለው። ተጠሪነት ያለበት ህይወት ኑሩ፣ ተጠያቂነት ያለበት ህይወት ኑሩ ምልበት ምክንያት አንዱ ለምን ሲባል አንዱ ላይ ለጥ ይላል። ሁለቱም አብረው ከሆኑስ ተነጋግረዋል፣ ሰምተዋል። እሷም ሮሉን እሱም ሮሏን እርስ በርሳቸው ከተወጡ ቤቱ መሮጥ ይችላል፣ ወደምትፈለገበት መድረስ ይችላል። አንዱ ግድ የለሽ ሲሆን ኃላፊነቱን የማይወጣ ሲሆን እንዴት ከባድ እንደሚሆን ህይወት፣ እንዴት ታፍ እንደሚሆን ህይወት፣ እንዴት እንደሚከብድ ህይወት እንዲህ ብዬ አልነግራችሁ። እግዚአብሔር ይርዳል። እባካችሁ ግድ የላችሁም። እግዚአብሔር በሰጣችሁ ጊዜና ዘመን እድል ተጠቀሙና ቤቱን ይዛችሁ ትሩጡ። ወደፊት ይሂድ። መካሰስ አይጠቅመንም። ለና አዳምም አልጠቀማቸው። የመጀመሪያው ቤት በሽታና ህመም ይሄ ነበር፣ ክስ። ሁለቱን አንድ አድርጎ እግዚአብሔር አንድ ናቸው ብሎ አስቀምጦ ብቻዋን ዲስከስ አድርጋ ሌላ ወገን አስገብታ ከሰይጣን ጋር አውርታ በልታ ቤቱ ሲታመም እሱም በልቶ ቤቱ ታሞ ሲመጣ እግዚአብሔር ጋር ክስ ነው ይዞ የቀረበው። እኔ አይደለሁም አንተ ነህ ረዳት ብለህ ሰጠኸኝ፣ እሷ ናት እንደዚህ ያደረገችኝ ብሎ እግዚአብሔር ጋር አቅርበዋል። በቂ ነው አይደለም? ይሄ ምክንያት እውነት ነው አይደለም? እውነት ነው። እሷ ነች ያበላቸው። አይዞ አፈር ቢ አንቺ ና አንተ ብሎ እግዚአብሔር እሱን አቅፎ እሷን አባሯል። የሚገርመው ቀድማ ቁጭ ብላ ዲስከስ አድርጋ የበላችሁ ሔዋን ሆና ሳለ የተጠራው አዳም ነው። አዳም ወዴት ነህ አለው እግዚአብሔር መጥቶ። የት ነህ? ሔዋን የት ነሽ አላለም እግዚአብሔር። የቤቱን አባወራን የጠራው እግዚአብሔር የት ነህ አለው። ራቁቴን ነኝ፣ ድምፅን ሰማሁ፣ ደን ውስጥ ፈራሁ፣ ስለዚህ ተሸሸኩ። በላህ እንዴ? አትብላ ያልከውን በላች እንዴ አላለው። ኃላፊነትህን አልተወጣማ፣ ፖዚሽን ላይ አልነበርክማ። በላህ አትብላ ያልኩ እኔ አይደለሁም። እኔ ከአንተ ጋር ነው ጉዳይ። ሌላ ሶስተኛ መስማት አልችልም። እሷ ናት እንዲህ ብላኝ እንዲህ አድርጋኝ አንተ ረዳት ብለህ ሰጠኝ። ምክንያት አያችሁ፣ ሰው ከጥንትም ምክንያታም ነው። ያደረገበትን ምክንያት በዚህ ምክንያት ነው ብሎ አቀረበ እግዚአብሔር። በቂ ምክንያት ነው። በቂ ምክንያትም ቢሆን እግዚአብሔር ጋር ተቀባይነት። ቤታችሁ የታመመበት ምክንያት፣ የተጋጫችሁበት ምክንያት፣ ነገራችሁ የተበላሸበት ምክንያት፣ የቱንም ያክል ምክንያት ይኖረው፣ ኤቪደንስ ይኖረው፣ እግዚአብሔር ጋር ውሃ ስለማያነሳላችሁ ጣሉትና ተያያዙ፣ አብራችሁ ቁሙ። እግዚአብሔር እንዳደረገ ያድርጋችሁ። እስቲ አሜን በሉ። በቃ እግዚአብሔር እንዳይሰደብ ባሎቻችሁን ውደዱ፣ ልጆቻችሁን ውደዱ። ከኤደን ገነት አባረሽኝ እኔ ካንቺ ጋር ኑሮ አልቀጥልም አላለም፣ ቀጠለ። አያችሁ፣ ምክንያት ቤት አያፈርስም ማለት ነው። ለምን? ስንት ናቸው? አንድ ናቸው። ስለዚህ ምክንያቶች፣ ቤታችሁ የታመመባቸው ምክንያቶች ካሉ የሮል ጉዳይ ነው። ሮላችሁ በትክክል አልተወጣችሁ። ሚስት ለምን በላች ካልከኝ ባልየው ቦታው ላይ ስላልነበረ ነው። እኔ ሁሉ ጊዜ ይገርመኛል። ሔዋን ያው ሁሉ ስታወራ የት ነበር እሱ? የት ነበርክ? እሷ እስክትገምጥ የት ነበርክ? ይሄ ሁሉ እስኪያወራት አሳምኗት መክሯት ካውንስል አድርጎ ሴጣን እስኪያስገምጣት የት ነበርክ? ሮሉ ላይ የለም። ቤት ጠብቅ የተባለው እሱ እንዲንከባከብ የተሰጠው እንደራሱ አንድ ናቸው ተብሎ የተቀመጠው እሱ። የት ነበር አዳም? ሁሌ ይገርመኛል። የት ነበር ግን አዳም? የት ነበር? ጓደኞች ምናምን ነበሩ እንደዛን ቤተሰብ ጋር ሄዶ ነው? የት ሄዶ ነው? በቃ ሮሉን አልተወጣ፣ በፖዚሽኑ ላይ አልነበረ። ስለዚህ እሱ ስላልነበረ ብዙ ጊዜ ሴቶች ባሎቻቸው ፖዚሽናቸውን በስንፍናም በድካምም በተለያየ መንገድ ሲለቁ ያን ፖዚሽን ይዘው ይወስናሉ። ይሄ ውሳኔ ቤቱን ገደለው፣ በእግዚአብሔር ፊት ትልቅ ቀውስ አመጣ። ስለዚህ ሮሎቻችሁን ተወጡ። አሁን አንዱን ብሌም ማድረግ ያቁምና እግዚአብሔር ሆይ እርዳን፣ ከዚህ በኋላ የራሴን ኃላፊነት እወጣለሁ። ሚስቴ የተቀበለች አልተቀበለች እወዳታለሁ። ሚስቴ የተቀበለች አልተቀበለች እጠብቃታለሁ። ሚስቴ የተቀበለች አልተቀበለች እንከባከባታለሁ። ሚስቴ የተቀበለች አልተቀበለች የኔን ኃላፊነት እወጣለሁ፣ ቦታዬ እሆናለሁ፣ እመግባታለሁ በልና እንዲሳይዳ። ባሌ ሰማ አልሰማ፣ ተቀበለ አልተቀበለ፣ እኔ ሰሚት አደርጋለሁ፣ እታዘዝለታለሁ፣ የሚለውን ሰማለሁ፣ ጸልይለታለሁ፣ እረዳዋለሁ። ፎርሾ እንኳን ከሆነ ካለበት ውድቀት እንዲነሳ በእግዚአብሔር ፊት ጸልያለሁ። በእኔ ንጽህና ኑሮ እግዚአብሔር ያገኘዋል አንድ ቀን በይና ጸልይ። የእግዚአብሔር መንፈስ ታምራት ያደርጋል። ክብር ለኢየሱስ ይሁን።